በፈጠራችሁ በምትወዱት ስለምናችሁ ይሄን ቪዲዮ እንዳታሳልፉ ሁላችሁም ተንበርክኬ ነው የምጠይቃችሁ። እርዳታ ሲሆን ልታሳልፉት ነው። ይሄን ቪዲዮ ጨርሳችሁ እዩት። እዚህ ላይ የምትመለከቷት እህታችን ሰብሊ ትባላለች። የምትገኘው ወርታ ከተማ ነው። በደረሰባት የደም ካንሰር በሽታ ጠየቀችው ገንዘብ አገር ውስጥ በመታከም ባለመቻሏ ወደ ህንድ ሀገር ሄዳ እንድትታከም ስለተፈለገ ሁላችሁም ያላችሁ እንድትተባበሩን። እዚህ ጋር እኔ የምትመለከቱኝ እዚህ ጋር እኔ ጉዳተኛ ነበርኩኝ። ቆሜ እንደዚህ ለመራመድ ያበቃችሁ እነ መማር አለባቸው እነ ሚኪ ፊት አውራሪ እነ ማስተራብነት እነ ተስፍሽ አድርገው ሁላችሁ ህክምና ያደረጋችሁልኝ ከጎና እንድትሆኑልን ነው። በባካችሁ አቅም ያላችሁ በገንዘባችሁ፣ አቅም የሌላችሁ ደግሞ ይሄን ቪዲዮ የደረሳችሁ በሙሉ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ ለሁሉም ሰው እንዲዳረስ አድርጉልን። ተንበርከን እንለምናችኋለን። እዚህ ከኋላችን የምትመለከቷቸው እህት ወንድሞቻችን ለልጅቱ ነው እያሰባሰቡ ያለና እባካችሁ ድረሱልን ነው የምንለው። በቪዲዮ እንደተመለከታችሁት 50 ነው ለአንድ ሰው ሸክሙ ነው፣ ለ50 ሰው ግን ጌጡ። ሰብላለው የተባለች ወጣት ተረባርበን ታሪክ እንስራ። እባካችሁ እቺ ልጅ እናትርፋት። ያላት የተሰጣን ጊዜ በጣም አጭር ነው። እባካችሁ ለምናችኋለሁ። አመሰግናለሁ። ይሄን ቪዲዮ ቫይራል ካልወጣ የኢትዮጵያ ሕዝብ እፋረዳችኋል። ገና አንድ ቪዲዮ አይደለም 2-3 ቪዲዮ ይሰራል። ቤተሰቦቿ እያለቀሱ ብዙ ነገር እያዩ በፈጠራችሁ አምላክ ሼር ኮፒ ሊንክ አድርጉ።